ቁጭ በልልኛ እናቴ እንዳላደክሞት ብዬ እኮ ነው። ኧረ ምን በወጣሁት እኔ እናት ኑሮ እንዴት ነው? ደህና ነዎት? አልሐምዱሊላህ ነው። መቼስ ሲሄድ ሲመጣ አንድ ቀን ስተኛ አንድ ቀን ስነሳ ሰው የሌለው ሰው ኑሮ እንዴት ነው? እናት ኑሮ ምን ነው እናቴ? ምን ከፋዎት? ችግሩማ አይሆዲያ ምን ያደርገኛል? ደህና ውለዋል የኔ እናት? እግዚአብሔር ይመስገን። እንዴት ነው ታይነሱ? የኔ እናት ቁጭ በሉ ቁጭ በሉ። የኔ እናት ደህና ነዎት? አለው ሻካ አለው እንደዚህ ነው የኔ እናት። አቤት ኑሮ እንዴት ነው? ኑሮ በስቋላል እስቁል ምን ነው የኔ እናት? ማማ ደስ ያለው ማማ ደህና ዋሉ? እግዚአብሔር ይመስገን። ደህና ነዎት የኔ እናት? እናቴ የሚቸግረውት ነገር አለ እንዴ? ቤትዎትን ሳያት በእርግጥ እንደቸገረውት ያሳውቃል። እሱ እንድነግሩኝ። እሺ ማማ ደህና ነዎት? ኑሮ እንዴት ነው? እየቸገረ ነው። እንደልቤ ምግብ ምልሽ እጭና አንዳንድ ቀን ሰው ዳስ ምናምን ሲያደርግ ልጅም ክርስትና ስትሆን ታጠው ማደር ነው ማደር። ሻካ የኔ እናት ኑሮ እንዴት ነው? ዝም ብሎ ነው ያለ ችግር እንዲያያት ናኖት ወይ ቁም ያለው መቼ ደግ መኖር ጥሩ ነው። አራና ኑሮ ማለት ሻካ ሞት በእውነት ምን የኔ እናት ምን ከፋዎት? ከፍተኛ ምን ነው ምን ከፋዎት? እኔማ የእግዚአብሔር ቤት የለኝም። ሌላማ ድህነትማ ያን ጌታ አይደል የሰጠን። እንግዲህ መፍጮ ክፉንም ድንቁንም እየሰማው መፍጮ ነው ሞት አይኔ ጠፍቷል። ኑሮ እንዴት ነው? ኑሮ አለ በዘጋጅ እንዳይሞት አንቀ እንዳይሞቱት እዚህ ሳሉ ለራሱ ነው የሚቸግረውት ነገር አለ። ችግሩም አለ እንጂ ምን የደህና ኑሮ አገሩ ማማ ደህና ነው? ኑሮ እንዴት ነው? ይመሻኝ ነገ ደህና ነው? እኔ እናት የሚቸግረውት ነገር አለ? ምን የለኝም። ምንም ነገር የለውም። አሁን አጥቼ አይደለም በእግሬ መጎዘጎዝ ገበያማ ሲይዙ የመሩኝ ልምመጣ ልጅ እና ምን ሊያደርጉ ነው የመጡት? የኔ እናት ምን ሊያደርጉት? እንዲያው ችግሩ ልጅ እንደ ምን ያለ የኔ እናት ሌላ የሚቸግረውት ነገር አለ? ሌላ የሚቸግረውት ነገር አለ? ምን ችግርማ ቁመት መጣፍ ይወስደኛል እና አሁን መብላትዎት ካልቀረ ይጠብቁ ተብለው ነው። ኑሮ እንዴት ነው? የኔ እናት ሌላ የሚቸግረውት ነገር አለ? ችግር የለውም እሸኝዎታለሁ። ይምጡ እኔ እሸኝዎታለሁ። እሺ የኔ እናት ልታነሺ ነው መሰል። የኔ እናት ኑሮ እንዴት ነው? ኑሮ እንዴት ነው? የሚቸግረውት ነገር አለ? የሚቸግረውት ነገር አለ የምትባል እህት ኑሮማ ማማ አይንም የለኝ ከማኔ እየተጨላመስኩ በደብሩ ላይ ነው ሞጣም ገባ ምንም የለኝ ነው። ኑሮ እንዴት ነው? አረ የኑሮ ነገር አይወቀም። እንዴት ነው? ኑሮ እንዴት ነው እናቴ? ኑሮ ማለት ታይዋ አይደለ ልጅ ይደካማ ጊዜ ነው ያመጣኝና ምን ሆኖ ነው እስኪ ንገረኝ። አረ እንደው ምን አለኝ ምን አለኝ እንደው እናንተ ተውቁት የለ እኔ የማጣት አባባ ምን ሁለመናውን እንዴት ነዎት? ደህና ነዎት? አያመየው ያመመኝ ነው። አይዞት ይነውበት ያመመኝ አይኔ ሁለመና ይቷል። ያመመኝ ነው። አይዞት ደህና ነዎት? ደህና ነኝ እኔ አባት። እንዴት ነዎት? ምን ነው የኔ እናት ምን ሆነዎት?
ያገለግላሉ። ቁጭ ቢሉ ደስ ይለኛል። አቁም እንኳን እኛ ዛሬ ትላልቅ ሁሉ ይቸግረዋል። እንኳን እኔ እናቴ ኑሮ እንዴት ነው? ደህና ዋሉ? እናቴ መከራ እየደፋው ነው። እናታ ኑሮ ምን አሽከሮች እየቤታቸው ወጥተዋል። ብቻዬን ያለ ልጆቹ ኑሮ እንዴት ነው? መሬት ያለች አዳሪያ ማክበስስ ነው የለውና ምንድን ነው ያለው ነገር? እስኪ ንገሪኝ። አሁን እቺ ደግሞ ጤና የሌላት ራሷመች ምን ለምን ያፈርኩ ነው አፈር አይቶ አግንቶ ማጣት ያሳፍራል። የሰው ድሃም ያሳፍራል። ሰው ወንድም ምንድን ነው የሚቸግረው? እስኪ ንገሪኝ። ችግር ማን ይከፋል? አንዳንዱ ዘመድም ቢሰጠኝ ለዚያም ድሮ ጥጥ እየፈተል ስበላዋለሁ። ዛሬ አይኔም እንደምሰይ ደህና ውለዋል። ልጆች ተሳልቀዋልና እናንተ ልጆች ፎቶ ያለ ይወጣ እኔ ስለከሙ በቃ እናቴ ኑሮ እንዴት ነው? ወገም የለም። እሺ ምን ነው ኑሮ እንዴት ነው? ጥሩ ነው። አልሐምዱሊላህ አልሐምዱሊላህ ቃል ነው። አልሐምዱሊላህ አመረር ነው አመረር ነው አመረር ነው መሬት አበከከነ ያኒ ሰዓለህ እንዴት ነው ያግዘውት ሳለ አይ ገበያው ያልበላ ሰርቻል በላ እናት ዓለም ተቆርጥም 50 ዓመት ይቆን ተቆርጥ እንግዳ አይወዱም። ማነሽ አያውቁኝም እናቴ እንግዳ አይወዱም። አይኔ የለኝ ልጄ እየቀለበች ነበር እንደሄደች አሁን መንገደኛው ነግሮኝ እያለቀስኩ ነው እንጂ